ሰላም እንዴት ናችሁ? ዶክተር ሀይሚ ነኝ። ይህን ቪዲዮ ሼር ኮፒ ሊንክ አድርጉት። እንግዲህ ሰሞኑን ያው ብናልፈው የማይተውን ጉዳይ መጥቷልና የባህላዊ ሕክምናና የዘመናዊ ሕክምናን በተመለከተ የኔን አስተያየት ልናገር። እንግዲህ ከጀመረው ስለ ሕክምና ላውራ። ሕክምና እጅግ በጣም ጥንታዊ የሆነ ሙያ ነው። በጣም ጥንታዊ ስንል ከሰው ህይወት ከሰው ልጆች እድሜ ጋራ ወይም ደግሞ ዘመን ጋራ ጥበብ ጋራ አብሮ የሚሄድ እጅግ በጣም የተከበረ ህይወት የማያድን ህይወት የሚቀይር የሙያ መስክ ነው። እንግዲህ ህክምና ከጥንት ከጅምሩ በባህላዊ ህክምና ተጀምሮ አሁን አድቫንስ አድርጎ አሁን ያለንበት ደረጃ ላይ ደርሷል። ይሄ የእንትን መጓተት የመጣው እንግዲህ አይ ቲንክ እኔ የተወሰነ የብዥታ ያለ ይመስለኛል። ይህን ማጥራት ያስፈልጋል። ሲጀመር ባህላዊ ህክምና ነው እንደዚህ የሚያስፈልገው፣ ዘመናዊ ህክምና ነው የሚያስፈልገው የሚባል እይታ መኖር የለበትም በእኔ እምነት ማለት ነው። ሰዎች የሚፈልጉትን የህክምና አማራጭ መጠቀም ይችላሉ። ያድነኛል ብለው የሚጠቀሙትን የህክምና መንገድ ሊከተሉ ይችላሉ። ፎርዛት ማተር በዘመናዊ ህክምና ሊታከሙ ይችላሉ፣ ወይ ደግሞ በሀገር በቀል እውቀት ተጠቅመው መዳን ይችላሉ ብዬ አምናለሁ። ነፃ ፈቃድ ነው። የሚታከምበትን ሁኔታ የሚመርጠው ራሱ ታካሚው፣ የሚያዋጣውን የሚመርጠው ራሱ ታካሚው ነው ብዬ ነው የማምነው። ከዛ ሲቀጥል ግን ባህላዊ ህክምና ወይ ደግሞ የሀገር በቀል ህክምናና ዘመናዊ ህክምና እንዴት ነው መሄድ ያለባቸው ብዬ ሳስብ ኢንተግሬትድ በሆነ መንገድ ነው መሄድ ያለባቸው። ይህን ምለው እኔ አይደለሁም። የዓለም ጤና ድርጅት፣ የዓለም አቀፍ የጤና ተቋማት በሙሉ ሪኮመንድ እንደሚያደርጉት በዚህ አይነት መንገድ ነው። ኢንቴግሬትድ ሜዲሲን። ኢንቴግሬትድ ማለት ምን ማለት ነው? የሀገር በቀል እውቀት ላይ የተመሰረቱ የህክምና መንገዶች የራሳቸው ሚና ይኖራቸዋል። ዘመናዊ ህክምና የራሱ ሚና ይኖረዋል። በዚህ አይነት መንገድ ይሄዳሉ ማለት ነው። ለምሳሌ በእንትን ስናይ፣ በአሃዝ ስናይ በዓለም ያለውን እንኳን ብንተው በኢትዮጵያ ስታንዳርድ ከቅርብ ዓመታት በፊት ወደ 80% የሚጠጋው የኢትዮጵያ ህዝብ የሚጠቀመው ባህላዊ ህክምና ነው። አምነንም ወደንም ጠላንም ማለት ነው። የቀሩት 20% የሚጠጉ ሰዎች የሚጠቀሙት ደግሞ ዘመናዊ ህክምና ነው። አሁን ላይ አዳዲስ የወጡ መረጃዎች አሉ። በጣም ከፍተኛ የሆነ የባህላዊ ህክምና መቀነስ፣ እንደዚሁም ደግሞ ከፍተኛ የሆነ የዘመናዊ ህክምና አማራጮች መጨመር ይታያል። ይሄ ወደ 50% እንደደረሰ የሚያሳይ ጥናት አለ። ይህን ጉግል አድርጋችሁ ልታገኙት ትችላላችሁ፣ ታገኙታላችሁም ማለት ነው። ከዛ ስቀጥል ግን እኔ አንድ ነገር መናገር እፈልጋለሁ። በዘመናዊ ህክምና ውስጥ ያለን ሰዎች፣ ሐኪሞች ሀገር በቀል እውቀትን የምንገፋ ከሆነ በጣም ትልቅ ስህተት ነው። በተመሳሳይ መንገድ ባህላዊ ወይ ደግሞ ሀገር በቀል እውቀት ላይ የምንሰራ ሰዎች ዘመናዊ ህክምናን የምንቃወም ከሆነ በጣም ስህተት ነው። ጋይስ ከዘመናዊ ህክምና ስነሳ ከሆነ ለምሳሌ በእኛ በጣም ሚራክለስ ተአምር የሚመስሉ የህክምና መንገዶች እየተፈጠሩ ነው። ሜንሽን ላድርግ፣ ሮቦቲክ ሰርጀሪ። አንድ ሰው አሜሪካን ቁጭ ብሎ ቱርክ ላለ ታካሚ ወይ ደግሞ አውሮፓ ላለ ታካሚ ሊሰጥ ይችላል ህክምና። ቀዶ ጥገና ነው የማወራችሁ። ምንም ዘርዝራችሁ የማትጨርሱት የዘመናዊ ህክምና ደረጃዎች አሉ። ልክ አሁን ላይ ቴክኖሎጂው እንደደረሰበት መጠን ማለት ነው። ኤአይ ቴክኖሎጂዎች እየተፈጠሩ ነው፣ ክሬት እየተደረጉ ነው። ኤአይ ማለት ምንድነው? ኤአይ ቤዝድ አርቲፊሻል ኢንቴሊጀንስ ቤዝድ የሆነ ህክምናዎች እየተሰጡ ነው። ለምሳሌ ራዲዮሎጂክ ምርመራዎች ማለት ነው። ቀዶ ጥገና ላይ የኩላሊት ንቅለ ተከላ፣ የልብ እንደዚሁ ንቅለ ተከላ፣ ትራንስፕላንት፣ ሃርት ትራንስፕላንት ማለት ነው፣ የጉበት ትራንስፕላንት፣ ሌሎቹም እጅግ በጣም ሶፊስቲኬትድ የሆነ ህክምናዎች ይሰጣሉ በዚህ ማለት ነው። በየትኛው? በዘመናዊ ህክምና። ይሄ ኪዩሬቲቭ መሆኑ አዳኝነቱ እጅግ በጣም የተረጋገጠ ምንም እንትን የለው አኪዩሬሲ ያለው ህክምና ነው። ምንም ሀቅ የሌለው ማለት ምንም ሀቁን የማንክደው ነገር ማለት ነው። በዛኛው በኩል ደግሞ በአገር በቀል ህክምና ስንነሳ
እነዚህ አይነት ቴክኖሎጂዎች እዚህ የደረሱት ገና ከጅምሩ ከነዛ ከሀገር በቀል እውቀቶች ነው እየዳበሩት ማለት ነው። ለምሳሌ ቻይና የደረሰችበትን፣ ህንድ የደረሰችበትን፣ ሌሎቹም የአሜሪካ የአውሮፓ ሀገሮች የደረሱበትን ደረጃ ብናይ የተነሱት ከዛ ከእንትን ተነስተው ነው ማለት ነው። ከሀገር በቀል እውቀት ተነስተው ነው እንትን የሚል። ስለዚህ እኛ መነሻችን ሳናውቅ መድረሻ ሊኖረን አይችልም። ማክበር መቻል አለብን ሀገር በቀል ላይ የሚሰሩ ምርምሮችን። ፎር ዩር ሰርፕራይዝ ማለት ነው። አሁን ደብሊውኤችኦ ያወጣውን ጥናት እያየው ነበር እና ኢንተግሬቲቭ ሜዲሲን ብሎ ወደ አዲስ አይነት የካሪክለም ሪቪውም የሌሎችም ነገሮችም እየመጣ ነው። ስለዚህ ፈንድ የሚደረገው 98% ለሞደርን ሜዲሲን ነው። ኦንሊ 2% ብቻ ነው ለሀገር በቀል እውቀቶች፣ ለባህላዊ ሕክምናዎች ፈንድ የሚደረጉት ማለት ነው። አሁን ኔክስት እሱን አድቫንስ ለማድረግ እየተካሄደበት ያለበት ሂደት አለ። ይህም ባህላዊ ሕክምና ወደ ዘመናዊ ብቻ እናምጣው ብንል ጭራሽ ማይሆን አንድ ለማይደረግ ነገር ነው። 80% ህዝብ ልናክም አንችልም እኛ ማለት ነው። የሀገሪቱን 80% ማለት ነው። በአንድም በሌላም መንገድ በባህላዊ ሕክምና እየታከመ ነው እየኖረውም ማለት ነው። አሁን አብዛኛው ሰው ላይክ አሁን ለምሳሌ 80% ፖፑሌሽን እንግዲህ ገጠር ነው ያለው። ገጠር የሚታከመው በዛ አይነት መንገድ ነው። ያ ማለት ግን ዘመናዊ ሕክምና የራሱ ችግሮች የሉትም ወይ ማለት አይደለም። ወይ ደግሞ ዘመናዊ ሕክምና ለሚሰሩ ሰዎች የራሱ ችግራቸው የላቸውም አለ። ዜር ዘ ሶኮልድ ሜዲካል ኤረር። ግን ሜዲካል ኤረር አለ ማለት ሁሉም ሕክምና ስህተት ነው ማለት አይደለም። የሆነ ነገር በተሰራ ቁጥር ሰው በተፈጥሮ ሰው ነውና የሚሰራቸው ኢምንት የሆኑ ስህተቶች ሊኖሩ ይችላሉ። በእኛም ሀገር ብቻም ሳይሆን በአሜሪካ፣ በአደጉ ሀገሮች፣ በአውሮፓ፣ በሌሎቹም ማለት ነው። ከዛ በበለጠ ደግሞ በባህላዊ ሕክምና እጅግ በጣም ከፍተኛ የሆነ ወይ ደግሞ ከዘመናዊ ሕክምና ጋር የሚስተካከልም ሊሆን ይችላል የሚሰሩ ችግሮች አሉ ወይም ደግሞ ስህተቶች አሉ። ስለዚህ ምን እናድርግ? ሁለቱን ኢንቴግሬት ቢደረግ ባህላዊ ሕክምና ላይ ያለውን ክፍተት ዘመናዊ ሕክምና ቢሞላ፣ ዘመናዊ ሕክምና ደግሞ ያላየውን ሀገር በቀል እውቀት ላይ የሚገኙ መድኃኒቶች ቢገኙ ቢሰራበት ምንድን ነው ችግሩ? ለሀገር አይደል ወይ ጥቅሙ ነው የኔ ጥያቄ ማለት ነው። ስለዚህ እኔ አንድ መልእክት ላስተላልፍ ሁላችሁም ማለት ነው። ይህን ቪዲዮ በባህላዊ ሕክምና ላይ ለሚሰሩ በሀገር እውቀት ላይ ለሚሰሩ ሰዎች ማንኛውም ሰው ላይ አድርሱልኝ። እነሱ በሚያልፉት ካሪክለም እነሱ በሚያዘጋጁት ካሪክለም በማንኛውም እኔ ፐርሰናሊ ለማለፍ ወይ ደግሞ የትኛውም አይነት ትሬኒንግ ለመውሰድ ማለት ባህላዊ ሕክምና ላይ ማንኛውም አይነት ሪሰርች የሚሆን ለመስራት አብሮ ለመስራት ፈቃደኛ ነኝ። ለምሳውን ለማዳን እስከሆነ ድረስ ማለት ነው። እነሱም በየትኛውም የሕክምና ሙያ ውስጥ የሚፈልገውን የካሪክለም ሪቪው ሊሆን ይችላል፣ የካሪክለም ሂደት ሊሆን ይችላል፣ አብሮ ለመስራት ፈቃደኛ መሆን መቻል አለባቸው። በዚህ አይነት መንገድ እናስታርቀው ብዬ አስባለሁ። አመሰግናለሁ።